ከአሜሪካ ፔንሲልቫኒያ ምክር ቤት የኢትዮጵያን ብሎም የመላ ጥቁሮችን ድል የሚባለውን የአድዋ ድልን በተመለከተ አንድ ታላቅ ውሳኔ ያሳልፏል። የምንመለከተው ይሆናል። አሜሪካና ኢራን በስተመጨረሻ የሰላም ስምምነት ሊፈራረሙ መሆኑ ተሰምቷል። ስምምነቱ በነገው ዕለት ጄኔቫ ውስጥ እንደሚፈረም ሮይተርስ ምንጮችን ጠቅሶ ዘግቧል። ኢራን በእጅጉ አትርፋበታለች ስለተባለው ስለዚህ ስምምነት ዝርዝር መረጃውን የማስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የህገወጥ የሰዎች ዝውውር ተግባር በጣም የተወሳሰበ ብዙ አካላት ባለድርሻ የሆኑበት ከፍተኛ ገንዘብ የሚያስገኝ ወንጀል በትግራይ ክልል እየተካሄደ መሆኑ ታውቋል። በኤርትራና በትግራይ ድንበር አካባቢ ህገወጥ የሰዎች ዝውውር ወደ ንግድ ኢንተርፕራይዝ ደረጃ ማደጉንም ጥናት አመላክቷል። ተጋላጭ ስደተኞች የገንዘብ ማግኛ ምንጭ ሆነዋል ያለው ጥናቱ ከኤርትራ መጥተው ትግራይ ውስጥ በድብቅ ማቆያ ስፍራዎች ውስጥ ከሚታገቱ ሰዎች ለማስለቀቂያ ከ3500 እስከ 7500 ዶላር ድረስ ከቤተሰቦቻቸው እንደሚጠየቅ ማረጋገጡንም ገልጸዋል። ይህ ክፍያ በኢትዮጵያ ብር እስከ 1.2 ሚሊዮን ብር በግለሰብ ደረጃ ጥያቄ እንደሚቀርብበት ተመላክቷል። ጥናቱ በተለይ በውጭ ሀገራት የዲያስፖራ ቤተሰብ አባላት ያሏቸው ስደተኞች ሆነ ተብሎ ኢላማ እንደሚደረጉም ጠቁሟል። ይህ የሊቢያን ፈለግ የተከተለ ስደተኞችን የመመዝበዝና በስደተኛ የማትረፍ ተግባር በክልሉ የጸጥታ ኃይሎችና በሚኒሻዎች ንክኪና ተሳትፎ ያለበት ስለመሆኑ ጥናቱ አስፍሯል። የአካባቢ ባለስልጣናት በሙስና ተግባራትና በሐሰተኛ ሰነድ ዝግጅት በዚህ ኔትወርክ ውስጥ አባባሪ መሆናቸውም ተገልጿል። የትግራይ ጸጥታ ኃይሎች ቲዲኤፍ አባላትን በደህንነት ፍተሻ ሰበብ በድርጊቱ ላይ ተሳታፊ ሆነው መገኘታቸውን ጥናቶች ጨምረው ገልጸዋል። ይህ ህገወጥ ኢንተርፕራይዝ የተከፋፈለና በወንጀል ክህሎት ላይ የተመሰረተ የስራ ክፍፍል እንዳለው ሲገለጽ ስደተኛ ቀጣሪዎች ለመልማዮችና አገናኞች በኤርትራ ውስጥ የሚንቀሳቀሱና ከመንደር ጀምሮ ኔትወርክ ያላቸው መሆናቸውም ተመላክቷል። ድንበር አሻጋሪ መንገድ መሪዎች በኔትወርኩ ቀጥለው የሚመጡ ሲሆን በትግራይ በኩል ትራንስፖርትና ጥበቃ የሚያደርጉ አካላት ከድንበር ላይ ስደተኞችን ይረከባሉ። ስደተኞቹ አንዴ ወደ ትግራይ ከገቡ በኋላ ወደ ድብቅና ምስጢራዊ ማቆያ ስፍራዎች የሚወሰዱ ሲሆን እዚያም መታሰራቸውና መታገታቸው ለቤተሰቦቻቸው ተገልጾ ክፍያ ይጠየቅባቸዋል። የመስክ ዳሰሳ ጥናቱ ሁለት ዋና ዋና መስመሮችን ያገኘ ሲሆን ከኤርትራ የሚነሳው ህገወጥ ስደት መስመር ማብቂያው አዲስ አበባ መሆኑንም ይገልጻል። የመጀመሪያው ኮሪደር ምስራቃዊና መካከለኛው መስመር ሲሆን ለኤርትራ እንደ ደቅማሊና ሰናፊ ከተባሉ አካባቢዎች የሚነሳም ነው። ይህ መስመር በረሃማ ዳውሃን፣ ፋጢ ወይም ኤግላ ጠባብ መሻገሪያዎችን ተከትሎ ወደ አክሱም፣ አድዋ፣ አዲግራትና መቀለ የሚሄድ ነው። ሁለተኛው የህገወጥ ሰዎች ዝውውር ኮሪደር ሰሜን ምዕራብ አቅጣጫ የሚከተል ሲሆን ከኤርትራ ወደ ሽራሮ፣ አዲ ዳሮ፣ አዲ ነብሪድ፣ አዲ ሀገራይ፣ ሽምብሊና አዲ ኮከብ የሚሄድ ነው። ይህኛው መስመርም መጨረሻው አዲስ አበባ መሆኑንም ጥናቱ ይገልጻል። የስደት ጉዞ በአብዛኛው በምሽትና በሌሊት የሚደረግ ሲሆን ኤርትራውያኑ ደላሎች በድንበር ላይ ለትግራይ ደላሎች ስደተኞችን ያስረክባሉ። በመቀጠልም ወደ እገታና ማቆያ ስፍራዎችም ይወሰዳሉ። የእገታ ማስለቀቂያውን የከፈሉ ስደተኞች በተጨማሪ የትግራይ ክልል መታወቂያና ሰነድ ተሰጥቷቸው ወደ መሀል ሀገር እንደሚሻገሩም ጥናቱ ያብራራል። በክልሉ ያለው የተቋማት ደካማነት ወንጀሉ እንዲበራከት ሁነኛ ምክንያት መሆኑን የጠቆመው ጥናቱ በህገወጥ ዝውውር የተያዙ ኤርትራውያን ስደተኞች በአብዛኛው ለተራዘመ ጊዜ በፖሊስ ጣቢያዎች እንደሚቆዩና እንደ ምስክር ተቆጥረው በከፍተኛ ሁኔታ እንደሚጉላሉም አመልክቷል። ይህ በእንዲህ እንዳለ በአሜሪካ ፔንሲልቫኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያን መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበውን ውሳኔ ሀሳብ በከፍተኛ ድምጽ ያጸደቀ መሆኑን የቢሲ ዘገባ አመላከተ። ይህ ኤችአር 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምጽ አሰጣጥ ስነ ስርዓት መሆኑንም ዘገባው አመላክቷል። በአሜሪካ ግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የህግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት እንደሚቀመጥም ዘገባው አክሏል። ይህ የውሳኔ ሀሳብ ረቂቅ የአውሮፓውያን ማርች 2 ቀን 2026 የ130ኛ አድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ ነውም ተብሏል። ውሳኔው በሪፐብሊካንና በዴሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድምጽ ድጋፍና በ6 ተቃውሞ ብቻ መሆኑንም አክሏል። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮችን አልፎ ውይይቶች ተደረገውበት ከቆየ በኋላ የውሳኔ ድምጽ የተሰጠበት ግን ባለፈው ሳምንት ነው። የኤችአር 441 ረቂቅ የውሳኔ ሀሳቡ ለፔንሲልቫኒያ ህዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላዴልፊያ ካውንቲ ህዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው።
ቢቢሲ የጸደቀውን የውሳኔ ሀሳብ አስመልክቶ ተጨማሪ ማብራሪያ እንዲሰጡ ሴናተሩን በኢሜይል ጥያቄ አቅርበውላቸው የነበረ መሆኑንም አመላክቶ ይህ ዘገባ እስኪጠናቀቅ ድረስ ምላሽ አልተሰጠኝም ብሏል። ይህ በእንዲህ እንዳለ ኢራንና አሜሪካ ሊፈራረሙ መሆኑ የተሰማው የመጨረሻው ስምምነት በነገው ዕለት ጄኔቫ ውስጥ እንደሚፈረም ሮይተርስ ምንጮችን ጠቅሶ ዘግቧል። በስምምነቱ ኢራን ብዙም ማትረፏን ዘገባው አመላክቷል። ባለፈው ኤፕሪል የተደረሰው ተኩስ አቁም ሊፈርስ ጫፍ ላይ በደረሰበት በዚህ ወቅት ነው ሁለቱ ሀገራት አዲስ ስምምነት እንደሚፈራረሙ የተነገረው። በሳምንቱ ሁለቱ እርስ በርስ ሌላቸውን ኢላማ ያደረጉ ተኩሶችን መፈጸማቸውም ይታወሳል። ድርድሩን በዋናነት እየመራች ያለችው ፓኪስታን ስለ ስምምነቱ ማረጋገጫ የሰጠች ሲሆን የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ የስምምነቱ መጨረሻ ጽሑፍ መጠናቀቁንም ገልጸዋል። ሁለቱ ሀገራት በሳምንቱ የተኩስ አቁም የሚጻረኑ ተግባራት መፈጸማቸውንም እረዳለሁ። ሆኖም በንግግሩ መሰረት የተደረሰበት የመጨረሻ ስምምነት ሰነድ ተጠናቋል። ሁለቱ አካላት ስምምነቱን እንደሚፈርሙ በተናጠል ማረጋገጫ አግኝተናል ሲሉም ጠቅላይ ሚኒስትሩ በኤክስ ማህበራዊ ገጻቸው አስፍረዋል። ስምምነቱ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በኩል ሊፈረም እንደሚችልም ተጠቁሟል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የመግባቢያ ስምምነቱ ወደ ማጠቃለል ደርሰናል ሲሉም መረጃውን አረጋግጠዋል። ትናንት የሆርሙዝ ሰርጥ እንዲከፈት የኢራኑ መሪ ሙጅተባ ኻሜኒ ማዘዛቸውን ገልጸው ትራምፕ ስምምነት ስለመኖሩም ተናግረው ነበር። ትራምፕ የኢራን የውጭ ጉዳይ ሚኒስትር የስምምነት ማረጋገጫ ኤክስ ለጥፍ በራሳቸው ገጽ ላይ አጋርተውም ተገኝተዋል። አሜሪካና ኢራን ከሞላ ጎደል በብዙ ነጥቦች ላይ መግባባታቸው ቢነገርም በኢራን ኒውክሌር ፕሮግራም እጣ ፈንታ በተመለከተ ከዚህ ስምምነት በኋላ ለ60 ቀናት ድርድር እንደሚካሄድ መረጃው አመላክቷል። ኢራን በማዕቀብ ምክንያት የተያዘባትን ከፍተኛ መጠን ያለው ገንዘብና ሀብት በስምምነቱ መሰረት የሚለቀቅላት ሲሆን በኢራን ነዳጅ ሽያጭ ላይ ያለውን ማዕቀብ ይነሳል። በአሁኑ ጦርነት ለደረሰባት ውድመት የካሳ ክፍያ የስምምነቱ አካል መሆኑን ተጠቁሟል። ኢራን በሚሳኤል ፕሮግራሟ ላይ ምንም አይነት ገደብ እንዳይጣል በስምምነቱ አስጠብቃ መውጣቷንም የሮይተርስ ዘገባ አመላክቷል። አሜሪካ ሆርሙዝ ወደል ብሎ እንዲከፈት ስምምነት ስታገኝ በኢራን መርከቦች ላይ በሰርጡ የጣለችውን እገዳም የምታነሳ ይሆናል። አራግቺ ስምምነቱ ኢራንን ባለድል ያደረገ መሆኑን በሀገራቸው ሚዲያ ያቀርበው ሲናገሩ ተደምጠዋል። እስራኤል በዚህ መግባቢያ ስምምነት ውስጥ የሌለችበት ወይንም ያልተካተተች መሆኗን የተነገረው ስምምነቱ ኢራንና አሜሪካ ሲፈራረሙ እስራኤል ፈራሚ አትሆንም። ይህ በእንዲህ እንዳለ ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ለሕክምና በወሰደችው መድኃኒት ምክንያት ከውድድር ታገደች። የቀድሞ የ2 ጊዜ የዓለም ሻምፒዮኗ ኢትዮጵያዊቷ ጉዳፍ ጸጋይ ከውድድሩ በፊትና በኋላ በተደረገ ምርመራ የተከለከለ ንጥረ ነገር እንደተገኘባት ካመነች በኋላ የ4 ወር እገዳ ተጥሎባታል። የ29 ዓመቷ ኢትዮጵያዊት በአውሮፓ የቶኪዮ ኦሎምፒክ በአጭር ርቀት ናስ ሜዳሊያ ካሸነፈች በኋላ በ2022 የሴቶችን 5000 ሜትር የዓለም አሸናፊ ስትሆን በ2023 ደግሞ በ10000 ሜትር ውድድር ድል ተቀዳጅታለች። ጉዳፍ ባለፈው ታህሳስ በዓለም አቀፍ የጸረ አበረታች ንጥረ ነገሮች ኤጀንሲ ዋዳ የተከለከለ ዝርዝር ውስጥ የሚገኘው ንጥረ ነገር ምርመራ ተደርጎ ተገኝቶባታል። በጉዳፍ ውስጥ ተገኝቶባታል የተባለው መድኃኒት በሰውነት ውስጥ የኤስትሮጂን ንጥረ ነገር መጠንን ለመቀነስ የሚረዳና የጡት ካንሰርን ለማከም ይውላል። ጉዳፍ በጥር ወር መጨረሻ ላይ በአትሌቲክስ ምርመራ ውጤት ከተገለጸላት ከአንድ ቀን በኋላ ያጋጠማትን የጤና እክል ለማከም መድኃኒቱ እንደታዘዘላት በመግለጽና ደጋፊ የሕክምና ሰነዶችና ማስረጃዎችንም አቅርባለች። በየካቲት ወር ጉዳፍ ለዓለም አትሌቲክስ ፌዴሬሽን መድኃኒቱን እንድትጠቀም እንዲፈቀድላት ማመልከቻ አቅርባ ነበር። ይህም በኋላ ላይ ለሕክምናዋ የአበረታች መድኃኒት ተቆጣጣሪ አካል ሆኖ ዓለም አቀፍ መስፈርቶች ማሟላቱን አረጋግጦ ነበር። ነገር ግን የመድኃኒት አጠቃቀሟ በልዩ ሁኔታ ወደ ኋላ ተመልሶ ፈቃድ እንዲያገኝ ያቀረበችው ጥያቄ በተቆጣጣሪው አካል ውድቅ ተደርጓል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። መልካም ቆይታ።